ሞባይል አፑን ስትከፍቱት እቺን ፔጅ ነው የምታገኙት። ይሄ የመካከለኛው ያላችሁን እቃ የምታዩበት ቦታ ነው። ምን ያህል እቃዎች እንዳሏችሁ እንዲሁም ደግሞ አዲስ እቃ ሲመጣ የምትመዘግቡበት ቦታ ነው። እቺ ጥገኛዋ ደግሞ አዲስ ሽያጭ ሲመጣ የምትመዘግቡበት ቦታ ነው። እዚህ ላይ ስትመዘግቡት ካላችሁ እቃ ላይ ያቀናንስላችኋል ማለት ነው። ኢንቨንተሪ ላይ ገብተን ለምሳሌ እናሳያችሁ። እነዚህ አሁን የተመዘገቡ እቃዎች ናቸው። ኦልሬዲ የተመዘገቡ ናቸው። ለምሳሌ አዲስ እቃ መዝግብ ካታጎሪ ከፈለጋችሁ ካታጎሪ አድርጋችሁ ማድረግ ትችላላችሁ። በተለይ ቡቲክ ቤቶች ከሆናችሁ በደንብ ይጠቅማችኋል ካታጎሪ አድ ማድረጋችሁ፣ ወይም ደግሞ ሳይዝ ያለው ነገር የምትሸጡ ከሆነ ካልሆነም ደግሞ ያለ ካታጎሪ እዚህ ጋር መታችሁ ለምሳሌ ጂ4 ኮድ ነው ለምሳሌ እንበል እዛ 2000 ብር የሚሸጥ ነው ወይም 2000 ብር የሚገባ ነው። እዛ 3000 ብር የሚሸጥ ነው እንበለው። ለምሳሌ ስንት ፍሬ ያለኝ ይሄ አሁን ሱቅ ላይ ስንት ፍሬ ያለኝ 6 ፍሬ ያለኝ። ለማስታወስ ደግሞ ቦታው ሌላ ጊዜ ለመፈለግ እንዲመቻችሁ የተለያዩ ሼልፍ ነምበሮችን እዚህ ጋር ተመዘገቡ። ለምሳሌ ቢ ብለው ከዚህ በኋላ ይመዘግበዋል። ቢ የሚባል ሼልፍ አለ። አርቱ ካርት ለዋለኝ። ስለዛ ካርት ውስጥ ገባለሁ። እዛ ኮምፕሊት ሴል ኮንፈርም። ስለዚህ መዘገብኩት ማለት ነው። ያው ከላይ ጋር ይመጣል። እዚህ ጋር እንደምታዩት ጂ4 6 ፍሬ 3000 ብር የሚሸጥ ነው ብሎ ይመጣል ማለት ነው። ስለዚህ አሁን ወደ ሽያጭ እንሂድና ይሄን ራሱን እንሽጠው። ጂ4 እዚህ ከላይ መጨረሻ የመዘገብኳቸው ከሆነ ከላይ ነው የሚመጡት። አሁንም ያው እንደምታዩት ከላይ መጥቷል። ግን የቆየ ከሆነ ሰርች ማድረግ አለባችሁ። ጂ4 ትሉታላችሁ፣ ይመጣል። ትነኩታላችሁ። ስንት ፍሬ ነው የምትሸጡት? 6 ፍሬ እዚህ ጋር እንዳላችሁ ያሳያችኋል። ስንት ፍሬ ነው የምትሸጡት? 3 ፍሬ በ3300 ብር ዋጋ ጨመረ እንበል ለምሳሌ። ታስተካክሉታላችሁ። አርቱ ካርቱ ትገባላችሁ። ከዛ ይሄ በኋላ እንትን ለማድረግ ይመቻችኋል። ካሽ ከሆነ ካሽ በሉት፣ ባንክ ከሆነ ባንክ ሂሳብ ስትሰሩ ይቀላችኋል። ካልሆነም ደግሞ ችግር የለውም። ስለዚህ እዚህ ጋር ነካችሁት፣ ባንክ ለምሳሌ መረጣችሁት። ከዛ በኋላ ኮምፕሊት ደን ትሉታላችሁ ማለት ነው። ስለዚህ አሁን መዘገባችሁት ማለት ነው። ስንት ፍሬ? 3 ፍሬ ሸጣችሁ። እዚህ ጋር ዳሽቦርድ ላይ እንደምታዩት ይመጣላችኋል። 3 ፍሬ ሸጣችኋል ብሎ ይመጣላችኋል። ኢን ዲቴይል ሪፖርቱን ከፈለጋችሁት እዚህ ሪፖርት ውስጥ ገብታችሁ ሴልስ ሪፖርት ማየት ትችላላችሁ ማለት ነው። ይኸው ዛሬ 3 ፍሬዎች ተሽጠዋል። በአንድ ኦርደር ነው የተሸጡት። 3 ፍሬዎች ተሽጠዋል። ከምን ዕቃ ነው 3 ፍሬ የተሸጠው? ከጂ4 ከሚባለው 3 ፍሬ ተሽጠዋል። አጠቃላይ የተሸጠው 9900 ብር ነው። ቶታል ፕሮፊታችሁን ደግሞ እንደዚህ አቀናንሶ 3900 ብር ነው ብላ ይሰራላችኋል። አጠቃላይ ካላችሁም ደግሞ እንዳለ ይደምርና እንትን ይላችኋል ማለት ነው። ፔመንት ብሬክዳውኑን ደግሞ ያሳያችኋል። ለምሳሌ የተለያዩ ባንክ ከሆነ የገባላችሁ ያው እዚህ ጋር ዩኑስ አሁን አንድ ብቻ ስለሆነ ዩኑስ የሚባል አንድ ባንክ ላይ ነው የገባላችሁ ብላ ያሳያችኋል። ጂ4 ደግሞ ቅድም 6 ፍሬ ነው የመዘገብነው የነበረው እንደምታዩት ይቀናንስና 3 ፍሬ ብቻ ነው የቀራችሁ ይላችኋል ማለት ነው። መልካም